ሰላም የቻናል ተከታታዮች ሰላም እንደምናችሁ አላችሁ አለን ዛሬ እንግዲህ ወሳኝ መረጃ ወጥቷል። መከታተል ትችላላችሁ። በመጀመሪያ ግን ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ ማድረግ እንዳረሱ፣ የደወል ምልክት ተጫኑ። ወሳኝ የኮንዶሚኒየም እና የሪል ስቴት ዜና እንዳያመልጣችሁ። ሌሎቻችሁም እንግዲህ ቻናላችን አባል ናችሁ ይህንን ቪዲዮ ለሁሉም እንዲደርስ ሼር፣ ላይክ በማድረግ ተባበሩን እያለን ከሀገር ውጭ የምትገኙም ጆይን በማለት እንድታበረታቱን ጠይቃለሁ። ስቀጥል እንግዲህ ወደ መረጃው እንደምትሰማችሁት ነው። ከንቲባ አዳነች አቤቤ ለምክር ቤት ቀርበው በሰጡት መልስ መሰረት የኮንዶሚኒየም ቤቶች ድሮ በነበረው ዋጋ ለማስረከብ አንችልም ብለዋል። ይህንንም እንግዲህ ያሉበት ምክንያት ከባለፉት ዓመታት ወደዚህ ጀምሮ በብዙ ወርቅ ሲወራ እንደነበረ የዋጋ መጨመር እንደማይቀር የሚያሳይ ሲሆን በምክር ቤቱ ቀርበው ይህንን ያስረዱት ከንቲባዋ ያሉትበት ምክንያት ምንድነው? የኮንዶሚኒየም ተረካቢዎች ወቅቱን ያገናዘበና ምክንያታዊ የሆነ ዋጋ መክፈል ግድ እንደሚላቸው ነው ያሳሰቡት። ይህንንም ምን ሲያቀጥሉ ምን ብለዋል? ቤቶቹ የዛሬ 20 ዓመት በነበረው ዋጋ ተመን ማስተላለፍ የማይቻል ቢሆንም አሁንም ተመጣጣኝ እንዲሆን ጥረት እየተደረገ ነው ብለዋል ከንቲባዋ ማለት ነው። ማለትም ይህንን እንግዲህ በምን መልኩ እንደሆነ እንደውም ሲጠየቁ ምንድነው በሚል መልሱ የገለጹት ለቤቶቹ የሚሰሩት እንደ መንገድ፣ ፍሳሽ፣ ውሃ፣ መብራትና ሌሎች መሰረተ ልማቶች በሙሉ በከተማው በጀት እንደሚሸፈኑ እንዲሁም መሬት በነፃ እንደሚቀርብ እና በአጠቃላይ ከሚተላለፉ ቤቶች እስከ 67 በመቶ የመንግስት ድጎማ ነው ብለዋል። እናም ይህንን ሁላ ድጎማ በምናደርግበት ጊዜ ያው አሁንም እንቀጥላለን ብለዋል። ነገር ግን ካለው ወቅታዊ የቤቶች ዋጋ፣ የመሬት እና የተለያዩ የግብአት እቃዎች ዋጋ አንፃር ከዚህ ቀደም በነበረው ዋጋ ሊተላለፍ እንደማይችል አሳስበዋል። እናም በሌላ በኩል ደግሞ ከንቲባዋ ይህንንም እንደ ምክንያት ያቀረቡት አንዱ ምንድነው? የከተማ አስተዳደሩ ላይ ከፍተኛ የዕዳ ሸክም መፈጠሩ ነው ብሏል። ይህም የተፈጠረው በ አረ ድምፁ ቀንሹ። ይህም የተፈጠረው ከኮንዶሚኒየም ጋር በተያያዘ እንደሆነ አስረድተዋል። ማለትም ቀድሞ የተገነቡ ቤቶች ዕዳ ሳይከፈል በመቆየቱና ከተማው ከወለድ ጋር ወደ 99 ቢሊዮን ብር የሚጠጋ ዕዳ እንደወረሰ ከቀድሞ አስተዳደር፣ ነገር ግን ካለፉት ጊዜያቶች ጀምሮ በተደረጉ ከፍተኛ ጥረቶች ይህንን ዕዳ ወደ 62 ቢሊዮን ብር ከፍለን የተወሰነ እንደቀረን ብለዋል ከንቲባዋ። እናም በአሁኑ ወቅት 37 ቢሊዮን ብር የሚጠጋ ዕዳ ያለበትና ይህንን ዕዳ በመክፈል ከመንግስት ተጨማሪ በጀቶች ከሌላ ፋይናንስ ምንጮች ተጨማሪ በጀቶች ለማግኘት እየተሰራ እንደሆነ ገልጸዋል። እናም ከዚህ ጋር ተያይዞ እንግዲህ ዛሬ ላይ ይሄ መረጃ ወጥቷል እና የጋራ መኖሪያ ቤቶች ወይም ኮንዶሚኒየሞችን በድሮ ዋጋ አናቀርብም ብለዋል። በድሮ ሲባል 20 ዓመትም ቢሉ እንኳን የዛሬ 4 ዓመት 2011 ላይ የዛሬ 6 ዓመት 2011 ላይ የወጣው እንዲሁም የዛሬ 3 ዓመት 4 ዓመት የወጡትን እጣዎች ጭምር ዋጋዎች ፍጹም አይኖሩም። ከዚህ ቀደም የሰራናችሁ ቪዲዮ አለ እንደምታስታውሱት በጣም ዋጋ ጨምሮ ወደ 30 እስከ 40 ሺህ ባለው በካሬ እንደሚወጣ ኮንዶሚኒየም ይጠበቃል። የመጪው ጊዜ ውስጥ መቼ ነው የሚለው መረጃ ተጠይቀው ነበረ። በቀጥታ መልስ ባይሰጡበትም ቀጣይ የመረጃዎችን ስናገኝ የምናጋራችሁ ሲሆን ለዛሬ ግን እንግዲህ ይህንን መረጃ ነው ያቀረብንላችሁ። በተለይ ደግሞ ቁጠባችሁ ምን ያህል ነው የሚለውንም ከዚህ ቀደም የሰራነው ቪዲዮ አለ፣ እሱንም መከታተል ትችላላችሁ። አሁንም ይህንን የከንቲባዋን ንግግር ተመስርታችሁ ዝም ብላችሁ ያላችሁ ሰዎች እውነት ቁጠባችሁን በደንብ መጨመር አለባችሁ። እጣው እንግዲህ ዘገሬ ነገ ብሎ ሊወጣ የሚችልበት እድል ስላለ ብቁ ሆኖ መገኘት ያስፈልጋል። እናም የዛሬ መረጃ ይሄ ነው። አሁንም በመጨረሻ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ ላይክ፣ ሼር፣ ኮሜንት በማድረግ ጥያቄ እንድታቀርቡ መልስ እንሰጣለን ብለን እንገልጻለን። ለዛሬ ቪዲዮ ነው። እናመሰግናለን።